እንደምናላችሁ ክብራትና ክብራን ተመልካቾቻችን ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ፍጹም ተሾመ ነኝ። በቦንጋ ዩኒቨርሲቲ በመመደባቸውና አካባቢውን የማየት እድል በማግኘታቸው መደሰታቸውን ከተለያዩ የሀገሪቱ ክፍሎች የመጡ ተማሪዎች ገለጹ። የቦንጋ ዩኒቨርሲቲ ለመደበኛና አዳዲስ ተማሪዎች እንኳን ደህና መጣችሁ ፕሮግራም አካሂዷል። ባልደረባችን አድማሱ ጴጥሮስ ያዘጋጀውን አማኑኤል ክንፈ እንደሚከተለው ያቀርባል። የመንግስት ዩኒቨርሲቲዎችና ኮሌጆች በየዓመቱ አዳዲስ ተማሪዎችን ይቀበላሉ። የቦንጋ ዩኒቨርሲቲም ለመደበኛና ዘንድሮ ዩኒቨርሲቲውን ለተቀላቀሉ አዳዲስ ተማሪዎች የቅበላ ፕሮግራም አካሂዷል። የቦንጋ ዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ኃላፊ አቶ ተረፈ ኃይለማርያም የተማሪዎችን ቅበላ ፋይዳ በዚህ መልኩ ገልጸውታል። ዛሬ እንግዲህ በአዲስ መልክ ተማሪዎቻችን ከዚህ ቀደም በተለየ ሁኔታ አቀባበል እያደረግን ነው ያለነው። ዛሬ የምንቀበላቸው ተማሪዎች አጠቃላይ 952 ተማሪዎች ናቸው። ከነዚህ ውስጥ ባለፈው አመት የማሻሻያ ወይም የሪሜዲያል ትምህርት እንዲወስዱ የተደረጉ 834 ተማሪዎች ኮርሱን በአግባቡ ወስደው ወደ ፍሬሽማን ያለፉ ስለሆነ እነዚህ 834 ተማሪዎች ይገባሉ። ከዚህም በተጨማሪ ደግሞ ዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ተፈትነው የትምህርት ሚኒስቴር ባስቀመጠው መቁረጫ ነጥብ ከ50ና ከዛ በላይ ወይም ከ49 ነጥብ ምናምን ከዛ በላይ ያመጡ ተማሪዎች ወደ 118 የሚሆኑ አዲስ ተማሪዎችን በጋራ የምንቀበልበት መርሃ ግብር ነው ዛሬ ያከናወንን ያለነውና ተማሪዎቹ በዩኒቨርሲቲ ያሰባሰባቸውን ዓላማ ሳይዘነጉ ቆይታቸውን ስኬታማ እንዲያደርጉ ኃላፊው መልእክት አስተላልፈዋል። እንግዲህ ቦንጋ ዩኒቨርሲቲ በተለይ ተማሪ ስነ ምግባር ላይ ጠንከር እና ጠጠር ያለ ህግ አለው። ከብዙ በጥቂቱ አንደኛ ተማሪ ወደዚህ የሚመጣው አንድና አንድ ዓላማው ከቤተሰብ ተለይቶ ሲመጣ የስነ ምግባር ጉዳይ ሲሪየስ ነው። ዩኒቨርሲቲው ደግሞ አባትና እናቱን ነው እየተረከበ ያለው። ስርባቸው፣ ሲጠማቸው፣ ሲታመሙ ከዛ ጋር ደግሞ ዓላማዬ ብሎ የመጡትን የመማር ማስተማር ስራ በስኬት አጠናቀው እንዲሄዱ ትልቁና ዋነኛው የዩኒቨርሲቲ ተግባር ነው። ዘንድሮ የቦንጋ ዩኒቨርሲቲን የተቀላቀሉ ከተለያዩ አካባቢዎች የመጡ አዳዲስ ተማሪዎች ቦንጋ ዩኒቨርሲቲ የመግባት እድል በማግኘታቸውና በተደረገላቸው አቀባበል መደሰታቸውን ገልጸዋል። ቦንጋ ዩኒቨርሲቲ አምና በሪሚዲያል ነው ያሳለፍኩት እና በዛ ቆይታዬ ደግሞ ከጠበቅኩት በላይ ሆኖ አግኝቻለሁ። በትምህርት አሰጣጥም ሁኔታ ወድጄዋለሁ። ቦንጋ እድል ሲደርሰኝ በጣም ደስ ብሎኛል እና አምናም ሪሚዲያል እዚያ ያሳልፈን ነበረ እና እግዚአብሔር ረድቶን ጥሩ ውጤት ሰርተን እና ፍሬሽማን ለማለት እድል አግኝተናል እና ዘንድሮም ደግሞ ፍሬሽማን ለመማር መጥተናል። እግዚአብሔር ረድቶን ደግሞ ቀጣይ ጊዜ መልካም ይሆናል ብዬ አስባለሁ። እስከማውቀው አቀባበላቸውም የአስተናገዳቸውም በጣም ደስ የሚል አቀባበል አላቸው። ፍተሻ ላይም ጥብቅ ባለ ሁኔታ ያስፈትሻሉ። ሌሎች ተማሪን ከአደጋ ከሌሎች ነገር ከሚያስቡ ነገሮች ይዞ ከሚመጡ ነገር ለመከላከል በደንብ በተስተካከለ ሁኔታ እንደሚያደርጉ አምናለሁ። እንደምታዩት ነው በጣም ደስ በሚል ሁኔታና ዘንድሮ በጣም ለየት ባለ ሁኔታ ተማሪዎቻችንን እንኳን ደህና መጣችሁ እያለን እንገኛለን። በጣም ደስ ይላል። እንደ ተማሪ ብረት አባልነቴም እንደ ተማሪም ይሄ ግቢያችን በትምህርት ዘርፍ አይታማም፣ በዲሲፕሊንም ቢሆን እንደዛው እና ስርዓታችንን በጠበቀ መልኩ የመጣንበትን ዓላማ አሳክተን የተቋማችንንም ስም እንድናስጠራ ቤተሰቦቻችንንም እንድናኮራላለሁ። ከተለያዩ አካባቢ የሚመጡ ወደ ግቢያችን ወደ ቦንጋ ዩኒቨርሲቲ የሚመጡ ተማሪዎችን በስነ ስርዓት እየተቀበልን እንገኛለን። አንዳንድ ዝግጅቶች አሉ። የኪነ ጥበብ ቡድኖች ተገኝተዋል። የኛም የስራ ዘርፍ ደግሞ ከመኪና ሲመጡ እንዳይንገላቱ፣ እንግልት እንዳይኖር ቦርሳቸውን በማውረድ እንዲሁም ደግሞ ትላልቅ ቦርሳ የሚይዙ እህት ወንድሞቻችንን ወደ ግቢ የማስገባት ስራና እዚህ አካባቢ አንዳንድ ከአጭበርባሪ ከሌቦች የእቃ መዘረፍ ሊኖር ይችላል። ከእንደዚህ አይነት ነገር እየጠበቅን በስነ ስርዓት ተማሪዎቻችን እየተቀበልን እንገኛለን። በቆይታቸው የዩኒቨርሲቲውን ዲሲፕሊን በመጠበቅ የመጡበትን ዓላማ ከግብ ለማድረስ እንደሚጥሩ ጠቁሟል። የትምህርት ውጤታማነት ዘርፈ ብዙ ተግባራትን የሚጠይቅ የብዙ አካላትን ተሳትፎ የሚጠይቅ ነው።
ዩኒቨርሲቲው ብቻውን ውጤታማ ሊያደርጋቸው አይችልም። ምክንያቱም የወላጅ የራሱ ድርሻ አለው። ተቋሙም ትልቅ የአንበሳውን ድርሻ ይይዛል። የአካባቢውም ማህበረሰብ የአካባቢው መንግስት ድርሻ አለው ማለት ነው። ስለዚህ ወደ አላስፈላጊ ነገር እንዳይወድቁ የመንከባከብ የመደገፍ የዚህ አካባቢ ያለው ማህበረሰብ የቃል ኪዳን ቤተሰብ ኃላፊነቱን በተገቢ መወጣት አለበት። አሁንም ከዚሁ ከቦንጋ ዩኒቨርሲቲ ሳንወጣ ደጋፊና ጧሪ ያተን ሜዳ ላይ ያለን በቀሪ ዘመናችን የተሻለ ኑሮ እንድንኖር የቦንጋ ዩኒቨርሲቲ ያስችሉናል ሲሉ በማዕከሉ የሚኖሩ አረጋውያን ተናገሩ። የቦንጋ ዩኒቨርሲቲ በበኩሉ ተቋሙ ከሚሰጣቸው አገልግሎቶች አንዱ የማህበረሰብ አገልግሎት በመሆኑ እነዚህና መሰል ተግባራት ተጠናክሮ እንደሚቀጥሉም ገልጿል። ታምራት ኃይሌ ያዘጋጀውን ቤተልሔም ምሩ ታቀርበዋለች። ዩኒቨርሲቲው የደገፋቸው አረጋውያኑ በእርጅናና በሌሎች ምክንያቶች አቅማቸው እየደከመ መምጣቱን አንስተው ዩኒቨርሲቲው በዚህ ወቅት ደራሽ እንደሆነላቸው ገልጸዋል። የቦንጋ ዩኒቨርሲቲ ባቀረበላቸው ድጋፍ ትናንት ከነበሩበት ተስፋ የመቁረጥ ስሜት ተላቀው ዛሬ ባለ ተስፋ መሆናቸውን በዚህ መልኩ ገልጸዋል። ተመዘገነውን ቦንጋ ዩኒቨርሲቲ እኛን በጣም መንገድ ላይ ወርቀን ያለነ የነቢጦች ብዙ ናቸው። ብዙዎችን ሰብስቦ ይሆ ብርድ ልብስም ጋቢን ሳሙና የሻወር ልይ የልብሱን ልዩ ማጠባ የጫማ ኪቶ ተሰጥቶናል። እግዚአብሔር የተመሰገነ ይሁን። ያጣን ነገር የለም። ሻወር ገና ከወር ወይ ከሁለት ወር የምንታጠብ ሰውን በሳምንት ወይ 4 ቀን እኛ ባለበት ስራ ላይ ጊዜ ሳናገኝ ዛሬ እኛ በየቀኑ ነው የምንታጠበው። እግዚአብሔር የተመሰገነ ይሁን። ምግብም እየተመገብን ነው። ያጣን ነገር የለም። አልተራምንም። ዩኒቨርሲቲን እግዚአብሔር ከፍ ያርጎ ዩኒቨርሲቲ የቦንጋ ዩኒቨርሲቲን እግዚአብሔር ከፍ ያርጎ እና እኔን ደግሞ መርጦ የላከ ቀበሌ ደግፎ ነው። እኔ ወንድም አይደለም እህቴ አይደለም ደግፋ ይላጋቸው ቀበሌ ነው። መረጃ ሆኖ ለሶስት መረጃ ሆኖ እነሱ አይዞ እያሉኝ እነሱ ነው ወደዚህ ያሳልፉኝ። እግዚአብሔር ይስጣቸው። እግዚአብሔር ይስጣቸው። ዩኒቨርሲቲን ከዚህ በላይ ከፍ ያርግ ሰፊ ያድልን። እዚህ ያለው ልጆችንም ደግሞ እኛን ማታም ያዩ ቀንም ያዩ ማን ነው የታመመ የትኛው ነው ሰው የታመመ ምን እንስጥ ምን ማዳኒት እንስጥ ምናምን ብለው በቃ ታች ላይ ተፈሰፍ ብለው ያሉትን እድሜ ጤና ይስጣቸው። እናንተንም ደግሞ እግዚአብሔር ይጠብቃቸው። ምስል እንግዲህ ለእናት ሀገር ሲባል በደርግ ስርዓተ ማህበር ውስጥ በ18 እድሜ ነው የዘመትኩት። በ1974 ዓመተ ምህረት ዝመት ታጠቅ እናት ሀገሬ ተጎድታለች። ሀገር ከሌለ ሰው መኖር አይችልም፣ አርሶ መብላት አይችልም፣ መነገድ አይችልም ተብሎ እዛን ሰዓት ተይዤ የ7ኛ ክፍል ተማሪ ነበርኩት። ወደ ግዳጅ ሄድኩት። ግዳጅ እጄ ታጠቅ ሰለጠንኩ። አዲስ አበባ ታጠቅ ሰልጥኜ ስልጠናን ከጨረስኩ በኋላ ወደ ሰሜን ደረሰ። ኡጋዴን ምስራቅም ነበርኩት። ከዛ በኋላ ሁሉን ነገር በበረሃ 11 አመት ታግዬ ከዛ በኋላ በተለያየ ምክንያት ያው መንግስት እንግዲህ በ83 ሲበተን ሲመጣ ምንም ጡረታ የለንም። ከዛ ሲበተን ወደ ሱዳን ነበርኩት። ከኡመራ አድርጌ ወደ ሱዳን ገብቼ 6 ወር ከቆየን በኋላ በቀይ መስቀል አማካይነት እዛ ሱዳን ቆይተን ቀለቡን ሱዳን የሰጠ 6 ወር በኋላ ወደ ኢትዮጵያ መጣሁት። ወደ ኢትዮጵያ ሲመጣ እንግዲህ ወደዚህ የለም ያው ብተና ነው፣ ግርግሩ በጣም ከባድ ነበር። በወቅቱ ያደረገ ነገር ከባድ ነው። ከዛ በበረሃ ላይ 11 አመት ሙሉ ልጅ ደረሰ ጨርሼ በውጋ ላይ ሲመጣ በዛ በበተና ውስጥ በግርግሩ ጡረታም እንኳን የለኝም። ከዛ በኋላ መጣሁት። አባቴ እናቴ ሙቷል። እኔ ታናሾቹም 2 ሙቷል። አባቴ ሲሞትም አላየሁትም፣ እናቴንም አላየሁትም። በዛ ማከል ያለሁት በቃ ተቸግሬ በጣም ከፍተኛ ችግር መቋቋም ምችል ሰውየው እንደክሜ ከዛ በኋላ በየቦታ ላይ በቃ እንትን ያልኩት አሁን በቦንጋ ዩኒቨርሲቲ አማካኝነት እዚህ ገብቼ ቦንጋ ዩኒቨርሲቲ ከፍተኛ ከፍ አድርጌ ነው የማመሰግነው። እኔ ብቻ ላይ በጓደኞቼ ስምም ከፍ አድርጌ አመሰግናለሁ ቦንጋ ዩኒቨርሲቲ። ለተቸገሩት ደራሽ የወደቁትን የሚያነሳ በማለት ለዩኒቨርሲቲው ምስጋናቸውን አቅርበዋል። የቦንጋ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ ተረፈ ሀብተማርያም በበኩላቸው ተቋሙ ከሚያከናውናቸው ተልእኮች ውስጥ አንዱ የማህበረሰብ አገልግሎት በመሆኑ ይህንን ውጤታማ ለማድረግ በትኩረት እየተሰራ ነው ብለዋል። የቦንጋ ከተማ አስተዳደር ዩኒቨርሲቲ ያወጣቸው መስፈርቶችን መሰረት በማድረግ የሰጣቸውን 15 አረጋውያንም በቅርቡ በተመረቀው ማዕከል በማስገባት ሙሉ አገልግሎት እየሰጠ እንደሚገኝ አቶ ተረፈ አብራርተዋል።
እንግዲህ ይህን አስመልክቶ በዋናነት እነዚህን አረጋውያን የለየንበት የራሱ የሆነ መስፈርት አለ። መስፈርቶቹ ምንድናቸው? ለአብነት ከ60 ዓመት በላይ የሆኑ ምንም ጧሪ ጠያቂ ዘመድ የሌላቸው ውጭ ላይ ተጥሎ ያሉ የማህበረሰቦቻችን አካል የሆኑትን ወደ አንድ ማዕከል ማምጣት። ያው እንደምታወቀው ከዛሬ 4-5 ዓመት በፊት የተቋሙ የአካዳሚክና አስተዳደር ሰራተኞች ከወር ደሞዛቸው ከ1% እስከ 5% በፍቃደኝነት ላይ በተመሰረተ እየቀነሱ 45 የሚሆኑ አረጋውያንን በየወሩ 1,000 ብር በአካውንታቸው እየገባላቸው አገልግሎቱን ወይም ድጋፍ እያገኙ መቆየታቸው የሚታወቅ ነው። አሁን ከዛ በተለየ መንገድ ከቦንጋ ከተማ ለመጀመር ያስችለን ዘንድ ከቦንጋ ከተማ 20 አረጋውያንን ለመጀመሪያ ዙር እናስገባለን ብለን እቅድ ይዘን ከከተማ አስተዳደሩ የደሃ የሆኑት ጧሪ ቀባሪ የሌላቸውን ለይተው 15ቱን ጥቅምት 8 2018 ዓ.ም በይፋ ተመርቆ ስራ ጀምረዋል። ስለዚህ እነዚህ አረጋውያን ያው ከፌደራል ሲቪል ሰርቪስ የፍቃድ አግኝተን የተቀጠሩ አሉ ወደ 48 የሚሆኑ። እነዚህ 48 የጤና ባለሙያዎች አሉ፣ የአረጋውያን ተንከባካቢ አሉ፣ ሚንስ ቤት የሚሰሩ ምግብ ቤት፣ እንጀራ ቤት፣ ወጥ ቤት የሚሰሩ፣ መስተንግዶ የሚሰሩ፣ ጽዳት የሚሰሩ አሉ። እነዚህ ተቀጥሮ ስራ የጀመርንበት ሁኔታ ነው ያለው። በማዕከሉ የአገልግሎቱ አስተባባሪ ወይዘሪት ጸጋ አሰፋ አረጋውያንም መደገፍ የሚሰጠው እርካታ ዋጋው ከፍ ያለ መሆኑን አንስታለች። በጣም ነው ደስ ያለኝ። በፊት በነበረኝ የስራ ህይወትም ከእንደዚህ አይነት ስራ ውስጥ አልነበርኩኝም። ለስራውም አዲስ ነበርኩኝ። እንደዚህም አልጠበቅኩም ነበረ እና ስራውን ስቀላቀለው አቅመ ደካሞችን ሳገዝ፣ እናቶቻችንን ስደግፍ፣ ይህንን ሳስተባብር በጣም ከሚከፈለኝ ክፍያ ይበልጥ ከማገኘው ጥቅም ይልቅ የማገኘው የአእምሮ እርካታ ታውቃለህ። መቼስ አቅም እዚህ የገቡ ሰዎች ቤተሰብ የሌላቸው፣ ጠያቂ የሌላቸው፣ ጧሪ ቀባሪ የሌላቸው ናቸው። እኛ ነን በቅርብ ተከታትለ ልጆቻቸው ሆነን ሁሉንም ነገር ትሪት የምናደርጋቸው እና በጣም ከሚገኘው ጥቅም ከገንዘቡ ከክፍያው ይልቅ የአእምሮ እርካታው በጣም ከፍተኛ ነው እና በጣም ደስተኛ ነኝ። በጣም ማለት ነው። በከተማው የተጀማመሩ የልማት ተግባራትን ከማጠናከር ጎን ለጎን ህብረተሰቡ ለሚያነሳቸው መሰረተ ልማት ጥያቄዎች ምላሽ ለመስጠት የሚያስችል ስራዎች በቀጣይ ትኩረት እንደሚሰጥባቸው የቦንጋ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀም። በእስካሁኑ እየተከናወኑ ያሉ ተግባራት የከተማዋን ማህበራዊና ኢኮኖሚያዊ እንቅስቃሴ እያነቃቁ መሆናቸውም ተጠቁሟል። ዜናውን ያዘጋጀው ባልደረባችን ሀብታሙ ለስላሴ ነው። ክፍሌ አለሙ እንደሚከተለው ያቀርባል። የካፋ ዞን አስተዳደር መቀመጫና የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የአስተዳደርና የፖለቲካ ማዕከል በሆነችው የቦንጋ ከተማ ከቅርብ ዓመታት ወዲህ በአመራሩና በህብረተሰቡ ተሳትፎ የተጀመሩ የልማት ተግባራት የከተማዋን ማህበራዊና ኢኮኖሚያዊ እንቅስቃሴ እያነቃቁት ነው። ይህም ሆኖ ግን ነዋሪዎቿ የከተማዋን እድሜና መዋቅራዊ ደረጃ የሚመጥን ስራ በትኩረት መሰራት እንዳለበት ይጠይቃሉ። የህዝብ ጥያቄ ሆኖ የቆዩ የልማት ስራዎች በርካቶች ናቸው። የመንገድ ችግር አለ፣ የውሃ ችግር አለ፣ የመብራት፣ የጤና፣ የትምህርት ችግር ለኑሮ ምቹ ካለመሆን ጋር ተያይዘው ብዙ ጥያቄዎች ለብዙ አመታት ሲንከባለሉ ሲጓተቱ የቆዩበት ታሪክ ይታወቃል። ይህን ተከትሎ ለለውጡ መሪ መንግስታችን አገር ከተረከበበት ሰዓት ጀምሮ ለውጥ አመራር ተደራጅቶ ወደ ተግባር ከገባበት ሰዓት ጀምሮ ከ2010 ጀምሮ ቦንጋ ከተማ ፊት ከነበረችበት ቦታ እጅግ በጣም በየጊዜው ለውጥ እያስመዘገበች መታሁን የደረስንበት ደረጃ ደርሳለች። የከተማ አስተዳደሩ የመንግስት ዋና ተጠሪ አቶ ስዩም ወልደ ሚካኤል የከተማዋን እድገት ለማፋጠንና የህብረተሰቡን ተጠቃሚነት ለማረጋገጥ እየተደረገ ያለውን እንቅስቃሴ አስረድተዋል። 2015 ዓመተ ምህረት ወዲህ ቦንጋ ከተማ ላይ እስካሁን ባለው ሂደት በርካታ ማህበረሰብ መንገድ የለውም፣ መውጫ መግቢያ የለውም። ትምህርት ቤት የተሟላ የተደራጀ አይደለም። ጤና ተቋም አካባቢ ያለው መሰረታዊ ችግር ሰፊ ነው። የመብራት ችግር ሰፊ ነው። እነዚህ ችግሮችን ለይተን
እንግዲህ በአጭር ጊዜ በመካከለኛና በረጅም ጊዜ ውስጥ ይፈታሉ ብለን ስንይዝ እንደ ሀገርም የሚታየው አገራዊ ትላልቅ ሜጋ ፕሮጀክቶች በአጭር ጊዜ ውስጥ ተይዞ በአጭር ጊዜ ውስጥ አልቆ ልማት ክፍት ሆኖ ህዝብን እያገለገሉ ያሉበት ሂደት አለ። ስራዎችን ጀምሮ የመጨረስ ልምድ እየተሻሻለ መምጣቱን የጠቆሙት የመንግስት ዋና ተጠሪው የተከናወኑ ውጤታማ ተግባራትን አንስተዋል። 02 ቀበሌ መሀል ቀጠና ለምሳሌ ወጣቶች መዝናኛ ማዕከል አካባቢ ላይ መንደር 7 ላይ በርካታ ማህበረሰብ ይኖራል። ለተባለው ከ840 በላይ ነዋሪ እዛ አካባቢ ላይ ይኖራል። እዛ ላይ መብራት ተደራሽ አይደለም። መንገድም የጀመርነው ነገር አለ፣ በቂ አይደለም፣ ውለቱ ሰፊ ነው። ስለዚህ አሁን ማህበረሰቡ እስከ እናንተ ጣቢያ ድረስ ሄዶ ቅሬታ ማሰማቱ ግልጽ ነው። እኛም ጉዳዩን የጋራ አድርገንበታል። ትክክልም ነው። ማህበረሰቡ የጠየቀው ጥያቄ እዚህ ከተማ አይንና ፍጫ በሆነ ቦታ ላይ ሆነን መብራት እያገኘን አይደለንም፣ መንገድም ተደራሽ አይደለም። ስለዚህ ትምህርት ቤት የሚሄዱ ልጆች በባጃጅ እየገቡ እየወጡ አይደለም፣ ወላድ እናት በአምቡላንስ እየመጣች አይደለችም እና ይሄ ልዩ ትኩረት ተሰጥቶበት ሊሰራ ይገባል ተብሎ የተነሳውን ነገር እውነት ነው። ስለዚህ በዚህ ዓመት ከያዝነው እቅድ አንጻር እዚህ 02 ቀበሌ መሀል ቀጠና ላይ መንደር 7 ላይ መብራት ያልደረሰበት ቦታ አለ። መብራት እናስገባለን፣ መንገድ እንሰራለን። ጥሩ ልምድ የታየባቸውን ስራዎች ማጠናከርና ከህዝቡ ለሚነሱ ጥያቄዎች ምላሽ መስጠት በቀጣይ ትኩረት እንደሚሰጥበት በመንግስት ዋና ተጠሪው ማብራሪያ ተመላክቷል። ሀብት ሰብስበን ለመሰረተ ልማት ማዋል አንዱ መብራት ታይቶ በማይታወቅ መንገድ መብራት ለማዳረስ የነው ርቀት ቀላል አይደለም። እንግዲህ ቦንጋ ከተማ በ3 ቀበሌ በ6 ቀጠና የሚተዳደር ነው። ከዚህ አንጻር የተሰሩ ስራዎች ቀላል አይደሉም። የተከፈለ ዋጋም ቀላል አይደለም። የወጣ ሀብትም ቀላል አይደለም። ይህን ሀብት በብዛት ያው ውስጥ ገቢ ሰብስበን በመደበኛ እና በማዘጋጃ ቤት ገቢ ሰብስበን ነው ይህን ስናስተዳድር ስናለማ የመጣ ነው። እጅግ በጣም የተሻሉ ነገሮች መኖራቸውን ማሳየት ይቻላል። ኮሌጅ ቀጠና ላይ የገባው መብራት፣ ሸታ ቀጠና ላይ የገባው፣ እንደገና ጌዳም ላይ የገባው፣ መስቀል አደባባይ ላይ የገባ፣ መሀል ቀጠና የገባው ቀላል አይደለም። በዚህ ልክም ስናይ ከሄድን በኋላ ያልደረስንበት አካባቢ አለ። ከፋ ቴሌቪዥንም ቅሬታውን ሰምቶ ከኛ ጋር ምን መሬት ላይ አለ የሚለውን ለማረጋገጥ ወደዚህ መምጣቱም ተገቢነት ያለው ስለሆነ ስለዚህ ይሄን ይዘው ይጠብቁ። እስከ ቦታው ወርደን ተወያይተን የጋራ አቋም ይዘን ልማትን እናረጋግጣለን የሚል ነገር ነው እኔ ጋር ያለው። በባለድርሻ አካላት የተቀናጀ አሰራር የተመራ ውጤታማ የወንጀል ምርመራና ክስ ዝግጅት ጥራት ያለውን ፍትህ ተደራሽ ለማድረግ እንደሚያግዝ ተጠቆመ። የወንጀል ምርመራና ክስ ዝግጅት ውጤታማነትን ለማሻሻል የሚያስችል የአቃቢያነ ሕግና የፖሊስ የጋራ ምክክር መድረክ በቦንጋ ከተማ ተካሂዷል። ተጨማሪውን ተከታትለን እንመለስ። በመድረኩ የተገኙት የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል በየደረጃው የሚገኙ የፍትህና የፖሊስ ተቋማት ወንጀለኞችን በሕግ ተጠያቂ ከማድረግ ባሻገር የሀገሪቱንና የክልሉን ሕገ መንግስትና ሕገ መንግስታዊ ስርዓቱን ከወንጀል መከላከል የህዝብንና የመንግስት ሰላምና ደህንነትን የመጠበቅና የማረጋገጥ ኃላፊነቶች የተጣለባቸው በመሆኑም በትኩረት ሊሰሩ ይገባል ብለዋል። በየደረጃው የሚገኙ የፍትህና የፖሊስ ተቋማት ወንጀለኞችን በህግ ተጠያቂ ከማድረግ ባሻገር የሀገሪቱንና የክልሉን ህገ መንግስት እና ህገ መንግስታዊ ስርዓቱን ከወንጀል የመከላከል የህዝብንና የመንግስትን ሰላም ደህንነት የመጠበቅ የማረጋገጥ ኃላፊነቶች ተጥሎባቸዋል። ይህንን ከባድ ኃላፊነት በሚፈለገው ደረጃ ለመወጣትና ውጤታማ ለመሆን በሁለቱ ተቋማት ውስጥ የሚስተዋሉ ክፍተቶችን በማረም የፍትህ አስተዳደር ስርዓቱ ብቃትን፣ ስነ ምግባርን መሰረት ያደረገ ጥራት ያለው ቀልጣፋ፣ ወጪ ቆጣቢና ውጤታማ እንዲሆን ማድረግ ላይ ትኩረት ሰጥቶ መስራት ያስፈልጋል። የፍትህና ፖሊስ ተቋማት ቅንጅታዊ አሰራሮችን በማጎልበት የወንጀል ጥቆማን መቀበል፣ ቅድመ ማጣራት ስራና የወንጀል ምርመራ እንዲሁም ክርክርን ውጤታማ እንዲሆን ያለመ መድረክ ማዘጋጀት ማስፈለጉን በመክፈቻ ንግግራቸው አስታውቀዋል። እስካሁን ተስፋ ሰጪ ስራዎች እየተሰሩ ያሉ ቢሆንም በሌላ በኩል ደግሞ በአቃቤ ሕግና ፖሊስ ተቋማት ከፍትህ አገልግሎት አሰጣጥ፣ የፍትህ አስተዳደር ስርዓቱ ውጤታማነትና ቅንጅታዊ አሰራር ላይ በርካታ ጥያቄዎች እየተነሱ ይገኛሉ። የፍትህ አስተዳደር ስርዓቱ ከብልሽት የጸዳ ውጤታማ እንዲሆን ማድረግ በአንድ አካል ጥረት ብቻ ከግብ የሚደርስ ባለመሆኑ የሁለቱንም ተቋማት ቅንጅታዊ አሰራርና በትብብር መስራትን የሚጠይቅ ጉዳይ ነው። የዛሬው መድረክም ዋነኛ ዓላማ በየደረጃው
የሚገኙ የፍትህና የፖሊስ ተቋማት የቅንጅት አሰራሮችን በማጎልበት የወንጀል ጥቆማ መቀበልን፣ ቅድመ ማጣራት ስራን እንዲሁም የወንጀል ምርመራና የክስ ስራ ውጤታማ እንዲሆን ማድረግን ዓላማ ያደረገ ነው። በዕለቱም የወንጀል ምርመራና ክስ ዝግጅት ውጤታማነትና የቅንጅታዊ አሰራር ስርዓት ማሻሻያ አስፈላጊነት ሰነድ በክልሉ ፍትህ ቢሮ ምክትል ኃላፊና የፍትሐ ብሔርና ወንጀል ጉዳዮች ዘርፍ ኃላፊ አቶ ታምነ ታደሰ ቀርቦ ውይይት ተደርጎበታል። የውይይቱ ተሳታፊዎች በበኩላቸው ስልጠናው ግቡን እንዲመታም የበኩላቸው እንደሚወጡ ተናግረው የሚመለከታቸው አካላት ድርሻቸውን እንዲወጡ ጠይቀዋል። ችግር ለማውጣት ለፖሊስ አስፈላጊ የሆነ ስልጠና ሊሰጥ ይገባል የተባለ በተለያየ ጊዜ መድረክ ላይ ሲነሳ እንደነበረ ይታወቃል። ከዞን ከክልል ወረዳም አልፎ ከፍትህ ተቋማት ጋር የሚያደርጋቸው ግብ ስምምነቶች ከየስራ ሂደቶቻቸው ጋር ግብ ስምምነት ይሄኛውንም አውርደን በጋራ የምንሰራ ከሆነ ውጤታማ እንሆናለን። ኮሚሽን በጋራ እነዚህ ስራዎችን ተቀናጅተን የምንመራ ከሆነ ቀጣይ ባሉት ጊዜያት የማንፈታበት ምንም አይነት ታምር የለም። በዕለቱም የፍትህና ፖሊስ ተቋማት ቅንጅታዊ አሰራር የሚያጠናክር የመግባቢያ ሰነድ ፊርማ ስነ ስርዓት ተከናውኖ ለዞኖች በክልሉ ፍትህ ቢሮ በኩል ርክክብ ተከናውኗል። በመድረኩ የክልሉ ፖሊስ ኮሚሽን ኮሚሽነሮች፣ የሰላምና ጸጥታ ቢሮ ኃላፊን ጨምሮ የርዕሰ መስተዳድሩ አማካሪ አቶ ሰብስቤ ሻውኖ የተገኙ ሲሆን በተጨማሪም የስድስቱ ዞኖች የፍትህና ፖሊስ ጸጥታ መምሪያ ኃላፊዎችና የማኔጅመንት አባላት ተሳትፈዋል። በጊምቦ ወረዳ 2018 ዓመተ ምህረት ከ400 ሄክታር በላይ ማሳ በበጋ ስንዴ መስኖ ለመሸፈን ታቅዶ እየተሰራ መሆኑ ተገለጸ። የበጋ ስንዴ መስኖ እርሻ በሰሞኑን በወረዳው ሀማኒ ቀበሌ በይፋ ተጀምሯል። ከወረዳ መንግስት ኮሚኒኬሽን የተገኘውን ዜና ምህረት ማሞ ታቀርቧለች። ሀማኒ ቀበሌም በበጋ ስንዴ በየዓመቱ በማልማት ውጤታማ እየሆነ የሚገኝ ቀበሌ ነው ሲሉ የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ ገልጸው ሀገራችን ኢትዮጵያ በኢኮኖሚ የበለጸገች መሆኗን ከማረጋገጥ ባሻገር ህልውናዋን ለማስከበር በትኩረት እየተሰራ ይገኛልን ብለዋል። ባለፈው በጀት ዓመት ከ151 ሄክታር ማሳ በበጋ ስንዴ መሸፈኑን የገለጹት ዋና አስተዳዳሪው በዘንድሮ ዓመትም 400 ሄክታርን በማልባት ይህንን የእርሻ ስራ በማሳደግ ባህል ማድረግ ላይ ተግባራዊ የሆነ ነው ሲሉም ተናግረዋል። በቀበሌው የሚገኘውን ካናል በመጠቀም ወጣቱና አርሶ አደሩ ከውሃ ጥገኝነት በመላቀቅ በአመት 3 ጊዜ በማልማት ከበጋ ስንዴ እርሻ በተጨማሪ አትክልት ማልማት እንደሚያስፈልግም ተናግረዋል። በእለቱም በይፋ እርሻ የተጀመረበት ሀማኒ ቀበሌም ቀደም ሲል የነበራቸውን ልምድ ተግባራዊ በማድረግ ተጠቃሚነታቸውን ማሳደግና ለሌሎች አርአያ መሆን እንዳለባቸው አሳስበዋል። በበጀት ዓመቱ እንደ ወረዳ 400 ሄክታር ማሳ ለማልማት እቅድ መያዙን የተናገሩት የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ እምቶ ወልደ ሚካኤል በሀማኒ ቀበሌ ካናል በመጠቀም 192 ሄክታር ማሳ ለማልማት እቅድ መያዙን ተናግረዋል። ይህ የተጀመረው የእርሻ ስራም በወረዳው ካሉ 10 ቀበሌዎች የበጋ ስንዴ ለማልማት ተለይቷል ያሉት አቶ እምቶም አርሶ አደሩ በማሳ ያለውን ምርት በወቅቱ በመሰብሰብ የበጋ ስንዴ በማልማት ተጠቃሚ መሆን እንዳለባቸው አስገንዝበዋል። በእለቱ የወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋን ጨምሮም የወረዳው የመንግስት ዋና ተጠሪ አቶ አጥናፉ ጌታቸውም የግብርና አመራሮችና ባለሙያዎች ከአርሶ አደሮች ጋር በመሆን እርሻው ተጀምሯል። ኢትዮጵያ የአፍሪካ የታዳሽ ኃይል ሽግግር ስኬታማ እንዲሆን ድጋፏን ለመስጠት ቁርጠኛ መሆኗን አስታወቀች። ሁለተኛ የአፍሪካ ታዳሽ ኃይል የኢንቨስትመንትና የአጋርነት ፎረም በሴራሊዮን ፍሪታውን ተካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ቤቴሌም ምሩ ተጨማሪውን ይዛለች። የሴራሊዮን መንግስትና የዓለም አቀፉ የታዳሽ ኢነርጂ ኤጀንሲ በጋራ ያዘጋጁት ፎረም የአፍሪካ ኢነርጂ ሽግግርና አረንጓዴ ኢንዱስትሪ ለማፋጠን ኢንቨስትመንትን ማሳደግ በሚል መሪ ሀሳብ ተካሂዷል። በፎረሙ ላይ የአፍሪካ ሀገራት ከፍተኛ አመራሮች፣ የፋይናንስ ተቋማት፣ የኢነርጂ ዘርፍ መሪዎችና የልማት አጋሮች ተሳትፈዋል። እውነቱ በአፍሪካ የታዳሽ ኢነርጂ ኢንቨስትመንት ማሳደግና አረንጓዴ ምር ኢንዱስትሪ ማስፋት በሚቻልበት ሁኔታ ላይ መክሯል። ኢትዮጵያም በኢንቨስትመንት ፎረሙ ላይ ተሳትፎ አድርጋለች። የውሃና ኢነርጂ ሚኒስቴር የታዳሽ ኃይል አማካሪ ተመስገን ተፈራ የኢንቨስትመንት ፎረሙ በአፍሪካ የታዳሽ ኢነርጂ ሽግግርን እውን ማድረግ የሚያስችል ሀብት ለማሰባሰብ የቴክኒክ ድጋፍ ለማድረግና የግሉን ዘርፍ ድጋፍ ለማሳደግ ቁልፍ ሚና የሚወጣ መድረክ ነው ብለዋል። ኢትዮጵያ በአፍሪካ የታዳሽ ኃይል ሽግግርን እውን ለማድረግና ዘላቂ ልማትን ለማረጋገጥ አስፈላጊውን ድጋፍ ለማድረግ ቁርጠኛ እንደሆነች ተናግረዋል። ሁለተኛ የአፍሪካ ታዳሽ ኃይል የኢንቨስትመንትና የአጋርነት ፎረም እንደ አውሮፓውያን አቆጣጠር በ2024 በኬንያ ናይሮቢ የተካሄደው የመጀመሪያው ፎረም ውጤቶችን ገምግሟል። በናይሮቢ የተካሄደው ፎረም በተሳታፊ ሀገራት የተለዩ የ1 ጊጋዋት ገደማ የታዳሽ ኢነርጂ ፕሮጀክቶች መንግስታት፣ የፋይናንስ ተቋማትና ባለሀብቶች የ2.7 ቢሊዮን የአሜሪካን ዶላር ሀብት ለመስጠት ቃል መግባታቸው የሚታወስ ነው። ኢትዮጵያን ጨምሮ የፎረሙ ተሳታፊ የአፍሪካ ሀገራት በአፍሪካ የታዳሽ ኢነርጂ አቅምና ሀብቱን ጥቅም ላይ በመዋል መካከል ያለውን ልዩነት ለመሙላት ፋይናንስ ፈሰስ ለማድረግና ፕሮጀክቶችን ለመተግበር የጋራ ቁርጠኝነታቸውን መግለጻቸውን የውሃና ኢነርጂ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አመልክቷል።
ክቡራን ተመልካቾች ለሰዓቱ ከክፋት ቴሌቪዥን ያስተናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየው። ሰላም